ዛሬ በአዶቤ ፎቶሾፕ ተጠቅማችሁ ኤዲት ለምታደርጉ ኢሜጅ ኤዲት ለምታደርጉ በጣም የሚጠቅማችሁን ስኪን ሪተቺንግ ወይም ደግሞ ስኪን ስሙዚንግ እንዴት መስራት እንደምትችሉ በቀላሉ ይዤላችሁ መጥቻለሁ። እስከ መጨረሻው ይሄን ቪዲዮ የምትከታተሉ ከሆነ በቪዲዮ መጨረሻ ላይ አንድ የምሰጣችሁ ጊቫዌይ ይኖራል። ይሄ ጊቫዌይ የአዶቤ ፎቶሾፕ ፕለጊን ሲሆን ይህ ፕለጊን ውስን ስላይደሮችን ብቻ በማንቀሳቀስ የምትፈልጉትን ኢፌክት የሚያመጣላችሁ በጣም ምርጥ የሆነ ቱል ነው። ስለዚህ ይሄንን ጊቫዌይ ለማግኘት ቪዲዮውን እስከ መጨረሻ ድረስ ማየት እንዳይረሳ። እንዲሁም ደግሞ ከዛ በፊት የማሳያችሁን ስኪን ስሙዚንግ ቴክኒክ እያንዳንዷን በመከታተል እናንተም አፕላይ አድርጋችሁ ሪዛልቱን ኮሜንት ጋር ብታሳውቁኝ ደስ ይለኛል ማለት ነው። በቀጥታ ወደ ትምህርቱ እንገባለን። ይመቻችሁ። እሺ፣ ወደ ቪዲዮ ስንገባ በቀጥታ አንድ ፎቶ እንደዚህ እንደምትመለከቱት ኢምፖርት አድርጌያለሁ። ይሄ ፎቶ አለ። እንግዲህ ፋሻል ሪተች ወይ ደግሞ ስኪን ሪተች ነው ለመስራት ይሄንን ስሙዝ ለማድረግ ለማለስለስ ነው እንግዲህ የምንፈልገው። ስለዚህ የምንከተላቸው በጣም ቀለል ያሉ ስቴፖች ናቸው። እሱን አንድ ባንድ ትከተላላችሁ ማለት ነው። ከዛ በኋላ እናንተም ፕራክቲስ አድርጋችሁ የደርሳችሁበትን ኮሜንት አድርጋችሁ ታሳውቁኛላችሁ። ስለዚህ እንደዚህ አይነት ፎቶ ካለ መጀመሪያ ጋር የምትሰሩት ይሄንን ዱፕሊኬት ማድረግ ነው። ዱፕሊኬት ለማድረግ ቺን ድራግ አድርጋችሁ ወደ ታች ወደዚህ ፕላስ ምልክቷ ጋር ማድረግ ይቻላል። ካልሆነ ደግሞ ኪቦርዳችሁ ጋር ኮንትሮል እና ጄን ብትነኩ ዱፕሊኬት ማድረግ ነው። ያ ማለት ሁለት ይሆንላችኋል እንደዚህ ማለት ነው። ሌላ መንገድ ደግሞ ራይት ክሊክ አድርጋችሁ ሌየሩ ጋር እዚህ ጋር ዱፕሊኬት ሌየር የሚላለ እሱን ትነካላችሁ። ከዛ በኋላ ኦኬ ማለት ነው። ይሄ ሁለት አድርጎላችኋል። በመቀጠል የምትከተሉ ስቴፕ ደግሞ ሁለተኛው ስቴፕ ኤን ኢንቨርት ማድረግ ነው። ኢንቨርት ለማድረግ አሁንም ኪቦርዳችሁ ጋር በመሄድ ኮንትሮል እና አይን መንካት። ኮንትሮል አይ ስንነካ እንደዚህ ኢንቨርትድ ኢሜጅ ያመጣልናል ማለት ነው። በመቀጠል ይሄንን ኢንቨርትድ ኢሜጅ ደግሞ ብሌንድ ሞዱን እንቀይረዋለን። ስለዚህ ሶስተኛው ሜተድ ደግሞ የሚሆነው እዚህ ጋር ብሌንድ ሞድ አለ ኖርማል የሚለው። ስለዚህ እሱን ወደ ቪቫይድ ላይት ምትል እንቀይራታለን ማለት ነው። ቪቫይድ ላይት እሱን ወደዚህ ቀይረዋለሁ። በመቀጠል የማደርገው ደግሞ አራተኛው ስቴፕ ማለት ነው ፊልተር ጋር መግባት። ከዛ አዘር ምትላለች አዘር ምትለዋ ጋር ሃይፓስ የሚለውን መንካት። አንዴ ሃይፓስ ስትነኩ እንደዚህ አይነት ዊንዶ ያመጣላችኋል። ራዲየሱን እንድንጨምር እንድንቀንስ ያመጣልናል ማለት ነው። እዚህ ጋር እንግዲህ የምንፈልገው በምን ያክል ራዲየስ ሃይፓሱ መሆን እንዳለበት የምንወስነው በማየት ነው። እዚህ ጋር ቪዥዋሊ በማየት በምን ያክል ደረጃ መለስለስ እንዳለበት ቪዥዋሊ እናየዋለን ማለት ነው። ለምሳሌ አሁን ይሄንን እኔ 32 አካባቢ ባደርገው እንደዚህ ይሆናል። እንደ ፎቶ ባሪ ስለሚላይ እናንተ እንደሚሆን እያደረጋችሁ እየቀያየራችሁ ማየት ነው። ስለዚህ እኔ ኦኬ ለዋለሁ። በመቀጠል ያለው ስቴፕ ደግሞ አምስተኛው ስቴፕ ፊልተር ጋር መግባት እዛው ጋር። ከዛ በኋላ ብለር ምትላለች እዚች ጋር። ከዛ በኋላ ጋውዣን ብለር ምትላለች ጋውዣን ብለር እሷን እንነካለን። ይሄ ብለር ራዲየሱን አሁንም እንደዚህ በጨመርኩት ቁጥር ወደ ኖርማል እየተመለሰ ይሄዳል። ስለዚህ በምን ያክል አማውንት ብለር መሆን እንዳለበት እዚች ጋር መምረጥ አለብን ማለት ነው። ስለዚህ እኔ ይሄን ያክል ብለር እንዲሆን ፈልጋለሁ። ወሪ እዚህ አይን አካባቢ ሌላ ቦታ ያለው ማንፈልገው ቦታ ጋር ብለር እንዲሆን ማንፈልገው ቦታ ጋር ወይ ደግሞ ስሙዝ እንዳይሆን በምንፈልግበት ቦታ ጋር እንደዚህ አይነት ነገሮች ከተፈጠሩ በኋላ ሊፊክስ ስለምናደርገው ምንም ችግር የለም አታስቡ። ስለዚህ ኦኬ እንላለን። አሁን ላይ ይሄን ካደረግን በኋላ አሁን ኢንቨርትድ ማስክሬት እናደርጋለን። ኢንቨርትድ ማስክሬት ለማድረግ ደግሞ አልትን ከኪቦርዳችሁ ጋር አልት መያዝ። ከዛ በኋላ እዚች ጋር ማስክ ምልክታለች ከታች ጋር እሷን አንዴ እንነካለን ማለት ነው። ስለዚህ ኔጌቲቭ ማስክሬት አደረግን። ስለዚህ አሁን እዚች ጋር እንዳለን ከዚህ በኋላ በብሩሽ ነው እንግዲህ አፕላይ የምናደርገው የምንፈልገውን አይነት ቴክስቸር ማለት ነው ለማምጣት። ስለዚህ እዚህ ጋር መምረጥ ያለባችሁ ሌየሩ ጋር ሁለት አለ። ይሄኛው ኦብጀክቱ አለ። ከዚህ ጋር ቀጥሎ ያለው ደግሞ ማስኩ ነው። ማለት ይሄ ጥቁር የሆነው ኔጌቲቭ ማስክ ወይ ደግሞ ኢንቨርትድ ማስክ ነው። እዚህ ጋር ነው ማለት ነው በብሩሽ የምንቀባው። ሰው ምን እናደርጋለን? ይሄ እንደተመረጠ ማስኩን መምረጣችሁ እርግጠኛ ሆኑ። ይሄ መመረጥ የለበትም። ይሄኛውን ነው የምትመርጡት። በመቀጠል ምን እናደርጋለን? እዚች ጋር ብሩሽ አለች። ብሩሿን መምረጥ። ብሩሽ ከመረጣችሁ በኋላ ባክግራውንድ ሌየራችሁን እዚህ ጋር ዋይት እንደ ብላክ ይላል ነው የሚያሳየን እዚህ ጋር። ስለዚህ አሁን እኔ በነጭ ነው ማደርገው ሪቪል ለማድረግ ማለት ነው። ነጭ ነው። እዚህ ጋር ይችን ከነኳት ጥቁር ይሆናል። እሱን እንዴት እንደምንጠቀም አሳያችኋለሁ ቀጥዬ። ስለዚህ አሁን ላይ ነጭ አድርገዋለሁ። ብሩሽ ሳይዜን ደግሞ መጨመር አለብኝ። ራይት ክሊክ አድርጋችሁ ሳይዙን የተወሰነ እንደዚህ መጨመር ወይም ደግሞ ስኩዌር ብራኬት መጠቀም ይቻላል ኪቦርዳችሁ ጋር። ስለዚህ ይሄን ከነካው በኋላ አሁን ይሄን እንደምፈልገው ዙም አድርጌ ስለዚህ ይሄንን መቀባት ነው ማለት ነው። እንደምትመለከቱት አሁን ይሄው ናይስሊ ስሙዝ ማድረግ ችያለሁ ማለት ነው።
ይሄው እንደምትመለከቱት ይሄን እቀባለሁ። እዚህ ጋር ጥንቃቄ አድርጋችሁ መነካት የሌለበትም ቦታ ሳትነኩ በጥንቃቄ እንትን ማድረግ ነው። በተለይ እዚህ አፍንጫ አካባቢ ምናምን በጥንቃቄ መስራት አለባችሁ። ሃርድነሱንም ቢሆን መቀነስ ማለት ነው። ስለዚህ እንደዚህ ያደርጋለሁ። አሁን ይሄ ጥቅሙ ምንድነው? በዚህ መንገድ መስራቱ ለምሳሌ በድንገት እዚህ አይን አካባቢ እንደዚህ የሆነ ቢበላሽብኝ ምንድነው ማድረገው? በቀላሉ እቺን ጥቁሯን ከላይ ያደርጋታለሁ። ይሄንን ነክቼ እቺን ቀስቷን ነክቼ ወይም ደግሞ ከኪቦርዳችሁ ጋር ኤክስ መንካት ነው። ኤክስ ነኩ፣ እንደዚህ ጥቁር ከላይ ያደርግላችኋል። እንደዚህ የተበላሸው ቦታ ጋር ስትቀቡት ወደ ኖርማሉ ይመልሰዋል ማለት ነው። ስለዚህ ለመቀባት ስትፈልጉ መልሳችሁ ዋይት ማድረግ ከላይ ከዛ እንደነበረ እንደዚህ ይሰጠናል ማለት ነው። እዚህ ኦኬ ላይክ እንደዚህ ስሙዝ ካደረጋችሁ በኋላ የማይፈልገውን ፓርት አሁን ጥቁሩን ከላይ ያደረጋችሁ እንደዚህ ማውጣት። ስለዚህ እንደዚህ ከቀባው በኋላ ቢፎር አፍተር እንየው። ስለዚህ በፊት እንደዚህ ነበረ፣ አሁን ላይ ወደዚህ ቀየር ነው ማለት ነው። ይሄን ያለ አማውንት አሁን እኛ ስሙዝ እንዲሆን ማንፈልግ ከሆነ በቀላሉ ምንድነው የምናደርገው? እዚህ ጋር ኦፓሲቲ የምትላለች፣ ኦፓሲቲዋን የተወሰነ መቀነስ ትችላላችሁ። ይሄን ያክል እንዲሆን ማትፈልጉ ከሆነ ቴክስቸሩ ሙሉ በሙሉ እንዳይጠፋ ማለት ነው። ስለዚህ የተወሰነ እንደዚህ እንቀንሰዋለን ማለት ነው። ስለዚህ ያው ይሄኛው ቢፎር ነው፣ ይሄኛው አፍተር አሁን ላይ ወደዚህ ቀይረናል ማለት ነው። አሪፍ በቀላሉ እንደዚህ መስራት ችለናል ማለት ነው። እዚህ ድረስ አብራችሁ እየተከታተላችሁ ከሆነ መጀመሪያ ጋር የነገርኳችሁን ጊቫዌይ አሁን ላይ የማሳያችሁ ይሆናል ማለት ነው። ይሄ ጊቫዌይ ቀድሜ እንደነገርኳችሁ ውስን ስላይደሮችን ብቻ በማንቀሳቀስ እስካሁን የደከምንበትን ይሄንን ሁሉ ፕሮሰስ በጣም በውስን ሰከንዶች ውስጥ መስራት የሚያስችለን በጣም ምርጥ የሆነ ፕለጊን ነው። ይህ ፕለጊን እንዴት እንደምንጠቀምበትና እንዴት እንደምንጭለው ከዛ በኋላ እንዴት እንደምንጠቀምበት ሙሉ ስቴፑን የማሳያችሁ ይሆናል። ሶፍትዌሩን ወይም ደግሞ ቱሉን የምትፈልጉ ከሆነ ደግሞ ዲስክሪፕሽን ጋር አስቀምጥላችኋለሁ። ከዛ ጋር ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይመቻችሁ፣ አብራችሁን ይቆዩ። እሺ፣ በመጀመሪያ የምናደርገው ይሄንን ዳውንሎድ የሆነ ወይ ደግሞ ከዲስክሪፕሽን ጋር ይሄንን ፋይል ካገኛችሁ ወይ ደግሞ ዳውንሎድ ካደረጋችሁ በኋላ ኤክስትራክት አደርገዋለሁ። እንደዚህ እንደምትመለከቱት ኤክስትራክት ብዬ ዴስክቶፕ ጋር ያለው አደርገዋለሁ። ይሄን ማለት ነው። ፓስወርድ ከጠየቃችሁ 1 2 3 ማድረግ ትችላላችሁ። በመቀጠል ኤክስትራክት የሆነውን ነገር መጫን ነው ቀጥሎ ያለው ስቴፕ ማለት ነው። ይሄውና እዚህ ጋር ኤክስትራክት የሆነው ከፍተዋለሁ። በመቀጠል ስኪን ፋይነር የሚል አለ፣ እሱን ከፍታለሁ። አሁንም ከታች ጋር ሴትአፕ ፋይል አለን፣ እንጭነዋለን። የስ እንላለን። ይሄን ኔክስት እያላችሁ መቀጠል ነው። አክሴፕት የሚለውን አበራለሁ። ከዛ ኔክስት እንደዚህ እያልኩኝ አሳልፋለሁ፣ ጨርሰዋለሁ ማለት ነው። ናይስ፣ እንደዚህ ጨርሶልናል ማለት ነው። እዚህ ጋር ላውንች የሚል አለ። ላውንች የምትለዋን አጥፏት፣ መጀመሪያ ክራክ ማድረግ ስላለብን። ስለዚህ እቺን አጠፋና ፊኒሽ እለዋለሁ። በመቀጠል መክፈት የለባችሁም አፕሊኬሽኑን፣ ክራክ ወደምትለዋ ትሄዳላችሁ። ክራክ የምትለዋ ጋር በመግባት እቺን ነገር ኮፒ ማድረግ፣ አንዴ ኮፒ ታደርጉና
ወደ ተጫነበት ዳይሬክተሪ ትሄዳላችሁ። ዴስክቶፕ ጋር ስኪን ፋይነር የሚለው የተጫነው አፕሊኬሽን አለ። እሱን ራይት ክሊክ ማድረግ ከዛ ኦፕን ፋይል ሎኬሽን ምትላለች እሷን አንዴ ትነካላችሁ። በመቀጠል እዚቹ ጋር ፔስት ትሉታላችሁ ኮፒ ያደረጋችሁትን ፋይል ማለት ነው። ሪፕሌስ እንድታደርጉ ይጠይቃችኋል። ሪፕሌስ ማድረግ ነው። ከዛ ኮንቲኒው እለዋለሁ። እንደዚህ ሪፕሌስ ያደርግልኛል ማለት ነው። አሁን ተጭኗል ጨርሻለሁ ማለት ነው። በመቀጠል ማደርገው እንግዲህ አዜ ፕለጊን እዚህ ጋር እንዲመጣልኝ ፎቶሾፕን ሪስታርት ማድረግ አለብኝ። ይሄንን ነገር ዘጋውና ፎቶሾፕን እንደገና አስነሳዋለሁ ማለት ነው። ሪስታርት ካላደረግነው እንደ ፕለጊን ስለማይመጣልን ማለት ነው ፎቶሾፕ ጋር። እንደምትመለከቱት ፎቶሾፕን ሪስታርት አድርጌዋለሁ። መልሼ ቅድም ፎቶ አስገብቻለሁ ማለት ነው። በመቀጠል የምናደርገው ወደ ፕላጊን ወደሚለው ፊልተር ወደሚለው እንሄዳለን። ፊልተር ጋር አዘር ምትላል ፎቶ ቱል ቦክስ ምትላለች እዚህ ጋር እንደምትመለከቱት ከአዘር በታች ፎቶ ቱል ቦክስ ይላል። ከዛ ስኪን ፋይነር ምትላለች እዚች ጋር እሷን ከፍታታለሁ ማለት ነው። በምታዩት መልኩ ይከፍትልናል። እዚች ጋር ቪው ሞዱን ወደ ሁለት መቀየር ቢፎር አፍተር እንዲያሳየን እዚህ ጋር ከሁለት ስፕሊት የሆነውን እንትን ማድረግ እንችላለን። ከዛ ዙሙን የተወሰነ ዙሙን መጨመር እንችላለን ለውጡን ለማየት ማለት ነው። ላይክ እንደዚህ አደርገዋለሁ። ስለዚህ ይሄኛው this is before ይሄኛው ደግሞ after ነው። ከዛ በቀኝ በኩል ትመጡና እዚች ጋር የተለያዩ እንትኖች አሉ ሴቲንጎች አሉ እዚህ ጋር የተለያዩ አሉ። አሁን እኛ ስኪን ዲቴል ስለምንሰራ እዚህ ጋር ስኪን ዲቴል የምትለዋን ነው የምንነካው። ስኪን ዲቴል የምትለዋን እንነካለን። በመቀጠል ይሄኛው ኦፍ ነው ከሆነ እንደዚህ ማብራት አለባችሁ ማለት ነው። ከዛ አማውንቱን ይነግረናል። ፋይን፣ ሚዲየም፣ ኮርስ፣ ባላንስ የሚል አለ። ስለዚህ አሁን እኛ አማውንቱን ኮንትሮል ማድረግ እንችላለን ማለት ነው በምንፈልገው ልክ። ይሄው እንደዚህ ስሙዝ አድርገው እዩት፣ ልዩነቱን ማየት ይቻላል። አሪፍ አድርጎ ይሰራልናል። ስለዚህ ፋይን የሚለውን ለምሳሌ ልጨምረው በደንብ ስሙዝ እንዲሆን ከፈለኩኝ ይሄው ፋይን የሚለውን ጨምራለሁ። ሚዲየም የሚለውንም እንደዚህ ተወሰነ ጨመርል አድርገው። ኮርስ የሚለውን ተወሰነ እንደዚህ ባደርገው አሁን እንደምትመለከቱት ይሄኛው በፊት ነው፣ ይሄኛው ደግሞ አፍተር ነው ማለት ነው። ቢፎር ኤንድ አፍተር ይሄ ነው። በጣም የሚገርም ነው። አንድ ክሊክ ብቻ ነው የሚፈልገው። ስለዚህ በዚህ መንገድ ስራችሁን በፍጥነት መስራት ትችላላችሁ ማለት ነው። ከዛ በኋላ ስትጨርሱ ይሄን ኦኬ ማለት ነው። እዚህ ጋር ኦኬ የምትላለች ኦኬ ስትሏት ራሱ እዚህ ጋር ኢፌክቱን አፕላይ አድርጎ ያመጣላችኋል። እንደምትመለከቱት ይሄው በጣም ምርጥ አድርጎ ይሄ በጣም ዝም ብሎ ልሙጥ ሳይሆን ያደረገው እንደምትመለከቱት አሪፍ አድርጎ ቴክስቸሩን ሰርቶልናል ማለት ነው። ይሄ ስኪን ፋይነር በዚህ መንገድ መስራት ትችላላችሁ። እናንተም ከዲስክሪፕሽን ጋር ሶፍትዌሩን ወይ ደግሞ ፕለጊኗን ወስዳችሁ በተለይ ፎቶ ቤት ያላችሁ እንደዚህ ይሄንን በመስራት ረጅም ጊዜ የምታባክኑ ካላችሁ ይሄንን መጠቀም ትችላላችሁ ማለት ነው። ጋይስ ቪዲዮውን የተመለከታችሁትን ይመስል ነበረ። በእርግጠኝነት እንደተጠቀማችሁበት ትምህርት እንዳገኛችሁበት ምንም ጥርጥር የለኝም። ነገር ግን ቪዲዮ ላይክ ያላደረጋችሁ ላይክ እያደረጋችሁ ቻናሉን ሰፖርት እንድታደርጉ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ የምትለዋን በተን በመንካት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ለሌሎችም ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ በሙሉ ይህን ቪዲዮ ሼር እንድታደርጉላችሁ ጠይቃለሁ። በቀጣይ በሌላ ቪዲዮ እስከምመለስ ድረስ መልካም ጊዜ። አመሰግናለሁ።